አንድ ቀን አሉ አንዱ ዓለም ነው ካንድ መንደር ወደ አንድ ካንድ ገጠር ወደ አንድ ገጠር ይሳፈር ነበርና በመንገድ ምን አየ አንዲ ትንሽ ገጠር ድርቅ ብላለች በቃ ዝናብ የለም እንስሶቹ ከሱ ያኒ የሚቀዳ ውሃ የለም ሰማይ ብታይ በቃ ጥቁር ነው ምንም ዝናብ ደመና የለውም አሁን ይሄ ዓለም ሲያልፍ ምን አለ ما احوج هذه القريه للمطر عليه ይሄ አገርኮ በጣም ዝናብ ያስፈልገዋል ብሎ አለፈ አሁን ሲያልፍ ዓለም ነው ስንት ተማሪዎች አሉት ስንት እንትን አለ ይህችን ቃል ተናገረ ይህች ገጠር ያኒ ውሃ ያስፈልጋት ነበር አለና አለፈ ከእለታት አንድ ቀን በእድሜው ሞተና ከ10 አመት በኋላ የሱ ተማሪ በህልም አየው ይህን ሼክ በስ በህልም ታየ ማለት ነው የሱ ተማሪ ሲያየው ያ ሼክ አለው እንዴት ነህ አለው አልহামዱሊላህ طيب كيف وجدت ربك كموتك بحالا الله انديت اغنيهو والله الله قبلني برحمته وعنايته ما شاء الله يعني ወደ ጀና ወሰዱት አለ እኔ ደሞ ሁሉ የሰራሁት ስራ አላህ ተቀብሎ የጀና ሰው አደረገኝ አለው ተማሪው ምን አለ ግን ያ ሼክ ምን ነው ፊትህን ጠቆረኮ ለምንድነው ፊትህን የጠቆረው ደሞ ኮስተር ብለሃል ምን ነካህ አለው ሼኹ ምን አለው አይ ልጄ ያለ እኔ ከመትኩ 10 አመት ሆነዋል ወደ ጀና ወሰዱት ተብሎ ወደ ጀና መሆኔን ካወቅኩ በኋላ በመንገድ እየሄድኩ አላህ Subhanahu Ta'ala አስቆሙታልና አስቆመኝ ልጠይቅህ ነኝ አለኝ እሺ ያልኩትና አንድ ቀን ካገርህ ወደ አንድ ገጠር ስትሄድ በመንገድ ያገኘሃት ገጠር ድርቅ ብላለችና ምን ነው ይህች ገጠር እኮ ዝናብና ውሃ ያስፈልጋት ነበር ብለህ የወቀስከኝ የምታውቀው ነገር አለ አላቅም ጌታዬ ይህች ገጠር ለምንድነው ውሃ እና ዝናብ ያልሰጠዋት የምታውቀው አለ አላቅም እንግዲህ ጥያቄ መልሳለሁ ለምን በኔ ስራ ገብተህ ይህ እኮ ውሃ ያስፈልጋት ነበር ብለህ እኔን የወቀስከው በምንድነው ይህን ጥያቄ ካልመለስክ ወደ ጀና አትሄድም አለኝ 10 ቀን እዚህ ላይ ቆማለች ጥያቄው መመለስ አቃተኛ አለኝ መልእክቱ ምንድነው ወንድሞች አላህ Subhanahu Wa Ta'ala አሁን በመናየው ለእስላም ሀገሮች ብዙ በላ ያወርዳል ለነዛ ካፊሮች ብዙ ጸጋ ያወርዳል ለምን የሚለው ጥያቄ መልስ የለውም አንተ የማታውቀው አላህ የሚያውቀው ነገር አለ والله አንዳንድ ጊዜ አንድ ከተማ ዝሙትና ኸምር ምናምን ብዙ ፈሳድ ያላት ብዙ ጸጋና ብዙ እህል ብዙ ዝናብ ይዘንብላታል ግሪን ትሆናለች አንድ ሌላ የእስላም ሀገሮች የሰገዱ አዳን እየተሰማ እንትን ያለ ድርቅ ይላልና ፊትና ብቻ ያወርድበታል አላህ Subhanahu Ta'ala ለምን ብለህ ትጠይቃለህ አላህ የሚያውቀው ነገር አለ አንተ የማታውቀው እንላለን ሼኽ الاسلام ابن تيميه ምን ይላሉ መሰላችሁ ሁለት ከተማ ቢኖሩ አሉ ሁለት አገር ሁለት ከተማ ቢኖሩ አንድ ከተማ የሙስሊም አገር ነው አንዱ ደግሞ የካፊሮች አገር ነው ይህ የካፊሮች አገር ህዝቡ እርስ በርሱ ይዋደዳል ዘመድ አዝማድ ዚያራ ያደርጋል የተራበ ካለ ይረዱታል ውሸት የለም እርስ በርስ ጠብና መነካካት የለም ሁለተኛ ያኒ ብዙ መጥፎ ነገር የለም እርስ በርሳቸው ደግሞ ሲለት الرحيم ዘመድ አዝማድ በደንብ ይዋደዳሉ لكن የካፍር አገር ነው ምን አለ ሼኽ الاسلام ለዚህ የካፍር አገር የሆነው ዘመድ አዝማድ ዚያራ ስለሚያደርጉ እርስ በርሳቸው ስለሚተዛዘኑ ጥሩ ስራ ስለሚሰሩ አላህ በዱንያ በአይን الرحمه ነው የሚያያቸው ዝናብ ይሰጣቸዋል ጸጋ ያሰጣቸዋል መሬቱ ያበቅላል እንስሶቹ ይወፍራሉ ምክንያቱም ያ ዱንያ ነገር አላህ Subhanahu Ta'ala ለማንኛው ነው የሚሰጠው ይህች የእስላም ሀገር ዘመድ አዝማድ በጣም ተቆራርጠዋል ህስድና አላቸው ቂም በቀል አላቸው በጣም እንትን ይላሉ ያኒ ለምሳሌ ወንድማቸው ትንሽ ከፍ ሲል በህስድና ሊወድቅ ነው የሚፈልጉ እርስ በርሳቸው የልባቸው የጠቆረ ነገር ነው በዱንያ ለዚች ሙስሊም አገር ዝናብ አይሰጥም በላ ያወርድባታል እርስ በርሳቸው እንደሚጣሉ ያደርጋቸዋል ምክንያቱም ይህን የሚያደርግ ስራ ስለሰሩ ሌላ ያኒ ለማለት የፈለኩት ምንድነው አላህ Subhanahu Wa Ta'ala በዱንያ የእስላም ሀገር ነው የክርስቲያን ሀገር ነው የእስላም ሀገር ረህማ ስጠው የክርስቲያን ሀገር ደግሞ በላ ስጠው አይልም የራሱ መስፈሪያ አለው ስለዚህ አላህ ለምን እንደዚህ ያደረገ ተብሎ አይጠየቅም